አማራ ባንክ የዚህ ዓመቱን አፈጻጸሙን ሪፖርት አቅርቧል። በዚህ ሪፖርት መሰረት ባንኩ በተለያዩ መለኪያዎች ያደረገውን አፈጻጸም ያሳወቀ ሲሆን ይህ አፈጻጸሙም ከባለፈው ዓመት ከፍተኛ መሻሻል እንዳሳየ ነው የተገለጸው። በተለያዩ መለኪያዎች ስንል ለምሳሌ በዋነኝነት ባንኮች መለኪያ ዓመታዊ ትርፉ ባንኩ በአሁኑ ዓመት 655 ሚሊዮን ብር ደርሷል። ይህም ከባለፈው ዓመት አንጻር እጅግ ከፍተኛ 85% እድገት ያስመዘገበበት እንደሆነ ለማወቅ ተችሏል። ባንኩ ይህንን የደረሰው ካለፉት ከተመሰረተበት 3 ዓመታት ዝቅተኛ አፈጻጸም በኋላ ሲሆን አሁንም እንግዲህ ካለው እድሜ አንጻር አሁንም የተወሰነ እድገትና ቀጣይነት ተስፋ የሚታይበት ባንክ እንደሆነ ያንጸባረቀበት ትርፍ ነው ተብሎ ተገምግሟል። በባንኩ አጠቃላይ ስብሰባ ወቅት ማለት ነው። በዚህ ትርፉም እድገት ካሉት የሀገሪቱ ባንኮች በተለይ በእድሜው አንጻር ጥሩ ቦታ ላይ የሚገኝ ሲሆን በሌሎችም መለኪያዎች ከፍተኛ ጥሩ አፈጻጸም አስመዝግቧል። ከነዛም ውስጥ ለመስገብ ለምሳሌ ባንኮች ወሳኝ የሆነው አንዱ መለኪያ ተቀማጭ ገንዘብ ነው። ባንኩ በአጠቃላይ እስከዛሬ ድረስ የሰበሰበውን ተቀማጭ ገንዘብ 31.5 ቢሊዮን ብር እንዳደረሰ ነው የታወቀው። ይሄም ደግሞ በጣም የሚገርም አፈጻጸም ተብሏል። ምክንያቱም አምና በዚህ ጊዜ 21 ቢሊዮን ትርፍ ብቻ ያስመዘገበ ባንክ በመሆኑ 26 ቢሊዮን ብቻ ያስመዘገበ ባንክ በመሆኑ አሁን ላይም ይሄም ከፍተኛ ትርፍ እንደሆነ ታውቋል። በሌላ በኩል የአማራ ባንክ አፈጻጸም ምርታ ያሳየበት ዋና ምርታ ያስመዘገበበት የገቢው ጉዳይ ነው። ገቢው 5.6 ቢሊዮን ብር ነው። የባንኩ አጠቃላይ 5.6 ቢሊዮን ብር ገቢ ከባለፈው ዓመት አንጻርም እጅግ ከፍተኛ ምርታን ያሳየ ነው። እናም እንግዲህ እነዚህ ዋና መለኪያዎቹ ሲሆኑ ምርታ ያሳየባቸው፣ በሌላ በኩል ግን ሌሎችም አይነት መለኪያዎች ወጥተዋል። ቢሆንም ግን አሁን ላይ ካስመዘገበው 655 ሚሊዮን ትርፍ አንጻር ለተከታታይ ዓመታት ባንኩ ለባለ አክሲዮኖች ትርፍ ሳይከፍል የቆየበትን ጊዜ ለተጨማሪ ዓመት እንዳራዘመ ነው እንግዲህ ማወቅ የሚቻለው። ምክንያቱም በተሰጠው የባንኩ መመሪያና አቅር መሰረት አሁንም ይሄ ብር ወደ ካፒታል ማሳደግና ለስራ የሚቀጥሉ ስራዎች ለመወጣት የሚሆን እንደሆነ ነው የተነገረው። በዚህ ምክንያት እንግዲህ በአክሲዮን የገዛችሁ ሰዎች አሁንም የአክሲዮን ክፍፍል አይኖርላችሁም ማለት ነው። እናም የባንኩ አጠቃላይ ትርፍ በሚቀጥሉት ዓመታት በቢሊዮኖች ለማስቆጠር ቃል እንደገቡ ነው ከስብሰባው ለመረዳት የሚቻለው ማለት ነው። ስለዚህም አሁን ላይ ለተቀላቀላችሁን አማራ ባንክ አጠቃላይ ትርፉ 655 ሚሊዮን ብር መድረሱን ነው ያወሳነው። 655 ሚሊዮን ብር ሲደርስ በተለይ በሌላ በኩል ተቀማጩም ከ26 ቢሊዮን ወደ 31.5 ቢሊዮን ያደገበት ሁኔታ አለ። በሌላ በኩል ከፍተኛ ምርት ያሳደገው ትርፉ ላይም ተጽዕኖ ያሳደገው ገቢው ነው። ገቢውም በጣም በመመንደግ 5.6 ቢሊዮን ብር ደርሷል። ይሄም ባንኩ ያገኘው ገቢ ከሌሎች አጠቃላይ ሌሎች ባንኮችም ስናይ ቀላል የሚባል አይደለም። ነገር ግን ያለበት ወጪ ከፍተኛ በመሆኑ ይሄኛውን አይነት አነስተኛ ትርፍ ለማስመዝገብ ችሏል ብለን መገንዘብ እንችላለን። ሆኖም ቀረ የባንኩ ዓመታዊ አፈጻጸም እንግዲህ በአጭሩ ይሄንን ይመስላል። አማራ ባንክ